ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬ ደግሞ ውድና የተከበራችሁ ለፕላስ የኢትዮጵያ የዩቲዩብ ቻናል ቤተሰቦች ይመጥናል ብለን ባሰብነው መሰረት ኢንፎርማል ፋላሲን በአማርኛ ጽድት ባለ መንገድ አዘጋጅተንላችኋል። ከእናንተ የሚጠበቀው ቪዲዮ ላይክ እያደረጋችሁ ማየት ብቻ ነው ማለት ነው። ይህንን ካያችሁ ለፋይናል ፈተና በእርግጠኝነት ከፋላሲ ላይ የሚመጡ የትኛውም አይነት ጥያቄዎች እናንተን አይከብዷችሁም ማለት ነው። እንግዲህ ወደ መጀመሪያው እንገባለን። እንግዲህ በዛሬው የምናየው ፎርማል ፋላሲን በአምስት ከፍለን እናያቸዋለን ማለት ነው። ምን ምንድን ናቸው የሚሉትን በሰፊው እናያለን። እንግዲህ ፋላሲ ላይ እንግዲህ ስንመጣ አምስት ዋና ዋና የሚባሉ ፋላሲዎች አሉ ማለት ነው። እነዚህ ፋላሲዎች የመጀመሪያው ፋላሲ ኦፍ ሪሌቫንስ የምንለው እዚህ ላይ 8 ፋላሲዎች ይጨመራሉ። ፋላሲው ላይ ዊክ ኢንዳክሽን ፋላሲ ኦፍ ዊክ ኢንዳክሽን ደግሞ የምንለው 6 እዚህ ጋር ፋላሲዎች አሉ። ፋላሲ ኦፍ ፕሬሰምፕሽን የምንለው ደግሞ 4 ፋላሲዎች አሉ። ፋላሲ ኦፍ አምቢጊቲ ደግሞ የምንለው 2 ፋላሲ ይይዛል በውስጡ። ፋላሲ ኦፍ ግራማቲካል አናሎጂም 2 8 የመጀመሪያው 8 6 4 2 2 መጀመሪያ 8 ከዛ 2 ቀንሶ 6 ከዛ 4 ከዛ 2 2 ስንደምራቸው 22 አካባቢ ፋላሲዎችን ይይዛል። እንግዲህ እያንዳንዳቸው ደግሞ የራሳቸው ክፍልፋይ ያላቸው በአጠቃላይ 22 ናቸው። ቀጣይ በሁሉንም አንድ ባንድ እናያለን። ይህ የተዘጋጀላችሁ በኤፕላስ ኢትዮጵያ ቱቶሪያል ክላስ ነው። ቪዲዮውን ላይክ ማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ለጓደኞቻችሁ ሼር በማድረግ ደግሞ እነሱም ተጠቃሚ እንዲሆኑ ማድረግ ትችላላችሁ። ይህን የማስተምርበትን ፒዲኤፍ ማግኘት ከፈለጋችሁ የቴሌግራም ቻናላችን ላይ ብትቀላቀሉ እዛ ላይ ማግኘት ትችላላችሁ። ይሄ ቪዲዮ ግን ከ100 ላይክ በላይ ማግኘት አለበት ፒዲኤፉ እንዲለቀቅ። እንግዲህ ወደ መጀመሪያው ስንመጣ ፋላሲ ኦፍ ሪሌቫንስ የሚለው እናያለን። እንግዲህ ከአምስቱ ፋላሲ መካከል አንደኛው የሆነው ፋላሲ ኦፍ ሪሌቫንስን ስናይ አንድ ነገር ሪሌቫንት እና ኢሬሌቫንት ነው የምንለው ምን ሲሆን ነው? ጠቃሚ ነው፣ ጠቃሚ አይደለም የምንለው። ለምሳሌ አንድ ሰው ቢታመምና ሆስፒታል ለሕክምና ቢሄድ ሆስፒታል መሄዱ ሪሌቫንት ነው። ለመታመሙ ሆስፒታል መሄዱ አግባብ ወይም ሪሌቫንት ነው። በሽታና ሆስፒታል አግባባዊ ግንኙነት አላቸው። በሌላ አባባል ሪሌቫንት ናቸው ማለት ነው። ነገር ግን አንድ ሰው ቢታመምና ለሕክምና ሆስፒታል ቤት ቢሄድ ትምህርት ቤት መሄድ ሪሌቫንት ነው አይደለም። ትምህርት ቤት መማሪያ ቦታ እንጂ ሕክምና ቦታ አይደለም። ስለዚህ የታመመ ሰው ለፈውስ ትምህርት ቤት መሄዱ አግባብ አይደለም፣ ኢሪሌቫንት ነው። በሽታና ትምህርት ቤት አግባባዊ ዝምድና የላቸውም። ልክ እንደ በሽታና ትምህርት የቀረቡት ማስረጃዎች ፕሪሚሲሱ ለድምዳሜው ወይም ለኮንክሉዥኑ አግባባዊ ትክክለኛ እውነታ ጄኒን የሆነ ዝምድና ሳይፈጥሩ ሲቀሩ ፋላሲ ኦፍ ሪሌቫንስ ይባላል ማለት ነው። እንግዲህ ምክንያታዊነት ሳይኖራቸው ሲቀር የቀረበው ትክክለኛ እውነተኛ የሆነ ማስረጃ ሳይኖረው፣ በሌላ አባባል ትምህርት ቤት ለመታከም ሪሌቫንት እንደመሆኑ ማስረጃው ለፕሪሚሱ እና ለድምዳሜ ወይም ለኮንክሉዥኑ ሪሌቫንት ነው ማለት ነው። ስለዚህ ናቸው ማለት ስለዚህ ፋላሲ ኦፍ ሪሌቫንስ ማለት አርጉመንት ኢን ዊች ዘ ፕሪሚስ ሎጂካሊ ሪሌቫንት ነው። አርጉመንቱ in which premises logically relevant to establish the conclusion ነው። in this fallacy also the premises is logically relevant ነው። በዚህ ፋላሲ ላይ ፕሪሚሱ ሎጂካሊ ሬሌቫንት ነው። ሳይኮሎጂካሊ it could be ፊዚዮሎጂካሊ ደግሞ ስናየው it could be relevant to the conclusion ሊሆን ይችላል ከአስተሳሰብ አንፃር። እንግዲህ እንዴት መሰላችሁ? ፋላሲ ኦፍ ሪሌቫንስ ላይ ማስረጃው ለድምዳሜው ምክንያታዊ የሆነ አግባብነት ያለው ዝምድና አላቸው። ሎጂካሊ ሪሌቫንት ናቸው። ሎጂካሊ ስናስባቸው ፋላሲ ኦፍ ሪሌቫንስ ላይ ምንድን ነው? ማስረጃው ለድምዳሜው ምክንያታዊ የሆነ አግባብነት ያለው ዝምድና የላቸውም ማለት ነው። እዚህ ጋር በደንብ የላቸውም። ሎጂካሊ ኢሬሌቫንት ናቸው። ነገር ግን ላይ ሲታዩ ማስረጃው ለድምዳሜው አግባብነት ያላቸው ይመስላል። ሳይኮሎጂካሊ ሪሌቫንት ናቸው ማለት ነው። እንግዲህ በማስረጃውና በድምዳሜው መካከል ያለው ዝምድና የምክንያታዊነት ሳይሆን የስሜት ዝምድና ነው ማለት ነው። እንግዲህ the connection between premise and conclusion is emotional fallacy of relevance are often called non sequential ወይም አርጉመንታቲቭ ሊፕስ ተብሎ ይጠራል ማለት ነው። በአጭር መረጃ ሀሳቡ ማስረጃው ከመደምደሚያው ጋር አግባብነት ከሌለው ፋላሲ ኦፍ ሪሌቫንስ ይባላል። አሁን ደግሞ የፋላሲ ኦፍ ሪሌቫንስ አይነቶችን እንመልከት። በአጠቃላይ 8 አይነት ፋላሲ ኦፍ ሪሌቫንሶች አሉ። የመጀመሪያው አፒል ቱ ፎርስ
አፒል ቱ ፒቲ ይሄ የጉልበት የአፒል ቱ ፒቲ ደግሞ የማሳዘን ይሄ ሰዎችን አፒል ቱ ፒቲ ሰዎችን ተመርኩዞ የሚደረግ ሁሉንም ነገር በሰፊው እናያለን። አርጉመንት አጌንስት ኤ ፐርሰን፣ አክሲደንት፣ ስትሮማን፣ ሚሲንግ ዘ ፖይንት፣ ሬድ ራርሲንግ ይሄ ነጥቡን መሳት፣ ይሄ መንገድ ማስቀየስ ምናምን ነገር ናቸው። ሁሉንም በሰፊው ስለምናየው አብራችሁን ቆዩ። ሰብስክራይብ ማድረግ እንዳትረሱ። ስለዚህ እያንዳንዳቸውን እንመልከት። በጣም ቀላል ነው። የመጀመሪያው አፒል ቱ ፎርስ የምንለው ነው። ይሄኛው አጉመንተም ኤዲ ባኩለም እንለዋለን። ይሄ ኦከር ዌን አርጊየር ፖዝስ ኤ ኮንክሉዥን ቱ አናዘር ፐርሰን ኤንድ ቴል ዛት ፐርሰን አይዘር ኢምፕሊሲትሊ ኦር ኤክስፕሊሲትሊ ዛት ሳም ሃርም ዊል ካም ቱ ሂም ኢፍ ሂ ዳዝንት አክሴፕት ዘ ኮንክሉዥን። ምን ለማለት ነው? አፒል ቱ ፎርስ ማለት አርጉመንት ኤዲ ባኩለም ባይዘዌ ፈተና ላይ በሁለቱም ስለሚያመጡባችሁ ስሙን እያቀያየሩ ምን ለማለት እንደሆነ ስማቸውን በደንብ ያዟቸው። አፒል ቱ ፎርስ ማለት አርጉመንትም ኤዲ ባኩለም ነው ማለት ነው። እንግዲህ አፒል ቱ ፎርስ ማለት ምክንያታዊ ማስረጃን በማቅረብ ከማሳመን ይልቅ በዛቻ በማስፈራሪያ ተቀባይ ለማድረግ የሚደረግ አስተሳሰብ ነው ማለት ነው። ይቺን በደንብ ያዙ ማለት አፒል ቱ ፎርስ ማለት ምንድነው ተብላችሁ ብትጠየቁ በአማርኛ ከያዛችሁ በእንግሊዝኛ ቀላል ነው። በእንግሊዝኛም ቪዲዮ በቅርቡ ሰርቼ ስለምለቅላችሁ ያኔም ታዩታላችሁ ከፈለጋችሁ። ግን አፒል ቱ ፎርስ ማለት ምክንያታዊ ማስረጃን ከማቅረብና ከማሳመን ይልቅ በዛቻና በማስፈራሪያ ተቀባይነት ለማግኘት የሚደረግ የስህተት አስተሳሰብ ነው ማለት ነው። ኢቶከርስ ይሄ የሚከሰተው ዌን ኮንክሉዥን ዲፌንድ ባይ ትሪት ቱ ዌል ቢንግ ዞስ ሁ ዱ ኖት አክሴፕት ዘ ኮንክሉዥን። አንዳንድ ሰው ምክንያቱም መቀበል ስለማይፈልግ ስለዚህ የምንሰጠው ድምዳሜ ኮንክሉሽኑ የዛቻና የማስፈራሪያ ይዘት ያላቸው ማስረጃዎች ናቸው። ይህ ሀሳብ ያልተቀበለ ጉዳት ይደርስበታል ብሎ ማስፈራራት ከምክንያታዊነት ይልቅ የኃይል ሚዛን የሚደፋበት ማለት ነው። ስለዚህ ማስረጃዎቹ ኃይል፣ ጉልበት፣ ማስፈራራት ናቸው። በሌላ አባባል ማስረጃዎቹ ሪሌቫንት ናቸው። አንድ ማስረጃ ሪሌቫንት ነው እንዲባል ግዴታ ምን መሆን አለበት? ያ ማስረጃ በቂ የሆነ ነገር ሊኖረው ይገባል ማለት ነው። እንግዲህ አፒል ቱ ፎርስ ፋላሲ ኦልዌይስ ኢንቮልቭስ ትሪት ባይ ዘ አርጊየር ቱ ዘ ፊዚካል ኦር ሳይኮሎጂካል ዌል ቢንግ ኦፍ ዘ ሊስነር ነው። አፒል ቱ ፎርስ ማለት ፋላሲው ሁልጊዜም ቢሆን ኢንቮልቭስ የሚያደርገው ትሪት የሚያደርገው አርጊየሩ ፊዚካሊ ኦር ሳይኮሎጂካሊ ዌል ቢንግ ኦፍ ዘ ሊስነር ነው። ሀሳቡን ካልተቀበላችሁ ጉዳት ይደርስባችኋል ተብሎ አርጉመንት ሲሰራ ማለት ነው። ጉዳቱ አካላዊ ፊዚካል ሊሆን ይችላል፣ ስነ ልቦናዊ ሳይኮሎጂካል ሊሆን ይችላል። ግዴታ መደብደብ፣ መፈርከስ፣ መገደል ላይሆን ይችላል እና ከስራ ትባረራለህ፣ ውጤትህን አበላሽብሃለሁ፣ ሌባ ዱርዬ ሆነ ትቀራለህ፣ ወዘተ ማስፈራሪያ ሊሆን ይችላል። ይሄን ካላደረክ ካልተማርክ ሌባ ዱርዬ ሆነ ትቀራለህ ምናምን እንደዚህ አይነት ብለው የሚናገሩ ከሆነ ፊዚካል ወይም ሳይኮሎጂካል ሊሆን ይችላል እና በዚህ ምድር ላይ ያሉ ሁሉም ሰዎች ማለት ይቻላል አፒል ቱ ፎርስ የተባለውን ፋላሲ ይፈጽማሉ። የሰው ልጅ ከምክንያታዊነት ይልቅ በጉልበት በማስፈራራት በመጨቆን ስለሚያምን አሁን ለምሳሌ አንቺ እህቴ ራሱ ፈርጣማ ደረት ያለው ወንድ ነው የማገባው ትያለሽ። ለምን? ምክንያቱም አፒል ቱ ፎርስ ነው። ነገ የሆነ እንዲያስከብርሽ የሆነ አንተ ሌላ ሰው ቢያስቸግርሽ ለሱ እናገራለሁ ምናምን ኖ፣ እንደዛ አይነት ነገር ነው ፋላሲ። ማይ ቦይ ዩ መስት ስተዲ ሃርድ እዚህ ጋር ሚላል የኔ ልጅ ዩ መስት ስተዲ ሃርድ ኢፍ ዩ ዊል ቢ አይዘር ክሪሚናል ኦር ቤጋር ይላል። የኢትዮጵያ አባቶች ለልጆቻቸው የሚመክሩት ምክር ነው። ለምሳሌ ልጄ ትምህርትን ጠንክረ ተማር፣ ካልሆነ ግን ወይ ወንጀለኛ ወይ ለማኝ ትሆናለህ። እንግዲህ ተመልከቱ፣ ትምህርቱን ጠንክሮ እንዲማር እንደ ምክንያት የቀረበው ወንጀለኝነትና ለማኝነት ነው። በውስጡ ስነ ልቦናዊ ዛቻ አለው። ወዮልህ ካልተማርክ ለማኝ ሆነህ ትቀራለህ የሚል ማስፈራሪያ ዛቻ አለው። ሌላ ምሳሌ ብዙ ጊዜ ፊልም ላይ ይንጸባረቃሉ። ባለሀብቶች በማስፈራራት ብር መቀበያ መንገድም ነው። ለምሳሌ ሴክሬታሪ ቱ ቦስ ጸሐፊዋ ለአለቃዋ አይ ዲዘርቭ ኤ ራይዝ ኢን ሳለሪ for the coming year. After all, you will know how friendly I am with your wife, and I am sure you wouldn't want her to find out what been going to between you and that sex pot client of yours. Yeah. ተመልከቱ አርጉመንቱ ምንድነው የሚለው? ሰራተኛው አለቃው ምን ቢለው ጥሩ ነው? የደሞዝ ጭማሪ ልታደርግልኝ ይገባል። ከሚስት ጋር ምን ያህል እንደተቀራረብን ታውቃለህ። መቼም ከሌላ ሴት ጋር ወሲብ ስትፈጽም የሚያሳየውን ቪዲዮ ሚስትህ እንድታውቅ አትፈልግም ብሎ አስፈራራው ማለት ነው። እንግዲህ አርጉመንቱ አያችሁ፣ የደሞዝ ጭማሪ እንዲደረግለት ያቀረበው ማስረጃ ምክንያታዊ አይደለም፣ ኢሬሌቫንት አይደለም። ይልቁንም ከሌላ ሴት ጋር መማገጥህን ለሚስትህ እነግራታለሁ የሚል ማስፈራሪያ እንደ ማስረጃ ተጠቅሟል ማለት ነው። ሌላ ምሳሌ ልስጣችሁ። ልጅ እያላችሁ የሆነ ልጅ ቢመታችሁ ወይ ዕቃ ቢወስድባችሁ ቆይ ለወንድሜ ነው የምናገረው ትላላችሁ። በቃ አፒል ቱ ፎርስ ማለት ይህ ነው። ሎጂክ ነው። በቃ እንግዲህ አፒል ቱ ፎርስ ማለት ሁሉንም ነገር በጉልበት ለማድረግ መሞከር ነው። ሌላው አፒል ቱ ፒቲ
አፒል ቱ ፒቲ ማለት አርጉመንተም ኤዲ ሚስካርዲየም የምንለው ሲሆን ኢዝ ኮሚትድ ይሄ ደግሞ የሚፈጸመው ዌን ዋን ፐርሱድ ቱ አክሴፕት ዘ ኮንክሉዥን ቢኮዝ ፒቲ ኦር ሲምፓቲ ነው ማለት ይሄ ደግሞ በማሳዘን የሚፈጸም ነው። አብዛኛው ጊዜ ይህን ነገር የሚያደርጉት ማነው? ተማሪዎች እና መምህሮች በመምህሮችና በተማሪዎች መካከል ይደረጋል። ይህ ደግሞ ምክንያታዊ ማስረጃን ከማቅረብ ይልቅ በማሳዘን በመቅለስለስ የሚፈለገውን ለማግኘት ሲሞከር የሚፈጸም ስህተት አስተሳሰብ ነው። ከአፒል ቱ ፎርስ የሚለየው አፒል ቱ ፎርስ ምንድነው የሚጠቀመው? አፒል ቱ ፒቲ ደግሞ በማሳዘን ነው። አፒል ቱ ፎርስ ነው፣ ኃይል ነው የሚጠቀመው፣ ማስፈራራትን ነው፣ ዛቻን ነው። ይሄን ካላደረክ ይሄ ይደርስብሃል ብሎ ማስፈራራትን ነው የሚጠቀመው አፒል ቱ ፎርስ። አፒል ቱ ፒቲ ደግሞ በማሳዘን ፒቲን ነው። አፒል ቱ ፎርስ በሰሚው ወይም በአንባቢው ላይ ስለሚደርሰው የአካል ወይም የስነ ልቦና ጉዳት ይናገራል። ይህኛው ደግሞ በባለቤቱ ላይ ስለሚደርሰው ጉዳት አንፎርቹኔት ኮንስኮንስ ይናገራል ማለት ነው። አፒል ቱ ፎርስ በሰሚው ወይም በአንባቢው ላይ ነው የሚደርሰው። አይዘር ዘ ሪደር ኦር ዘ ሊስነር ላይ ነው ጫና ያለው ማለት ነው። እና እዚህ ጋር አንድ ምሳሌ እንያዝ። እናንተ ግሬድ ዝቅ ካለባችሁ መምህሩን ቲቸርዬ እባክህ ተባበረኝ አጥንቼ ነበር ግን ትንሽ አሞኝ ስለነበር ቤተሰብ ችግር ስለተፈጠረ ሀሳብ ስለተደራረበብኝ ነው ፈተና ያልሰራሁት። ቲቸርዬ ተረዳኝና አንድ ግሬድ ጨምርና ቢል እንኳን ላምጣ። ይህን ኮርስ ቢ ካላመጣሁ እጫራለሁ ብትሉት የቢ አለማምጣት ያቀረባችሁት ምክንያት ስለደረሰባችሁ ችግር ሰቆቃ አውርታችሁ የመምህሩን ልብ በማሳዘን እንዲያዝንላችሁ ለማድረግ ነው። በሚያሳዝን ሁኔታ ግን የትኛውም የዩኒቨርሲቲ መምህር ውጤት የሚጨምር አይመስልም። አብዛኛው ዩኒቨርሲቲ መምህሮች ተምረው ያለፉ እንኳን አይመስልም። ኤፕላስ ኢትዮጵያ ራሱ ዋነኛ ዓላማዋ ተማሪዎች መምህሮች ጋር እንዳይደርሱ ማድረግ ነው። ምክንያቱም አሪፍ ውጤት ሰርታችሁ ከመምህሮቻችሁ እንድትገላገሉ እንፈልጋለን። ኤፕላስ ለሁላችሁም ይገባችኋልና ሰብስክራይብ ማድረግ እንዳትረሱ። ስቱደንት ቱ ሂዝ ቲቸር ምን አሉ ደግሞ እዚህ ጋር ሌላ ምሳሌ አፒል ቱ ፒቲ ላይ የማሳዘኑ ላይ ቲቸር ሂር ሚ ዋንስ ፕሊዝ አንድ ጊዜ ስማኝ። አይ ስተዲ ሃርድ በት አይ ዋዝ ኤ ቢት ሲክ ኤንድ ኦልሶ ዜር ዋዝ ኤ ፋሚሊ ፕሮብሌም አይ ዋዝ ሰፈርድ ዊዝ ኦል ኦፍ ዚስ ትራብል ኤንድ አይ ካን ስኮር ጉድ አት ኤግዛም አይ ሹድ ዲዘርቭ አት ሊስት ቢ ኢን ዚስ ኮር ኢፍ አይ ዱ ኖት አይ ዊል ቢ ኮምፕሊት ዲስሚሳል። ሌላ ምሳሌ ደግሞ ልጨምርላችሁ። The position open in the accounting department should be given to Frank Thompson. Frank has 6 hungry children to feed and his wife has desperately need an operation to save her eyesight. እንግዲህ ተመልከቱ። ለአካውንቲንግ ዲፓርትመንት ስራ ቅጥር ላይ ፍራንክ ለመቀጠር ማለፍ አለበት። ምክንያቱም ፍራንክ 6 ልጆች አሉት። ልጆቹ በረሃብ ላይ ናቸው። የሚመገቡት የላቸውም። ሚስቱ አይኗ ሊጠፋ ነው። ስለዚህ ጥሩ ሕክምና ማግኘት አለበት። ተመልከቱ። ፍራንክ በስራው ላይ ለመቀጠር ያቀረበውን ማስረጃ ማሳዘን ነው። አንድ ሰው ሊቀጠር የሚችለው ባለው አቅምና የትምህርት ብቃት ነው። ነገር ግን እዚህ ጋር ፍራንክ ሊቀጠር የነበረው በማሳዘን ነው። ይሄም አፒል ቱ ፒቲ እንለዋለን ማለት ነው። እና የሰዎቹን ስሜት ኢቮክ በማድረግ ነው አፒል ቱ ፒቲ ባጭሩ ማለት ነው። እንግዲህ አፒል ቱ ፒፕል ደግሞ አርጉመንት ኤዲ ፖፕሌም ይባላል። አንዳንዱ የሰው ልጆች በሌሎች ሰዎች መወደድ፣ መደነቅ፣ መከበር ዋጋ ማግኘት መወደስ ይፈልጋሉ። ይቺ ስስ ብልት በመጠቀም ብዙሃን ላይ የዚህ አይነት ፋላሲ ይፈጸማል። ለምሳሌ አፒል ቱ ፒፕል ማለት is committed whenever anyone arguing the acceptance of claim by arousing a strong feeling that may lead audience to accept the claim without logical justification of it. አፒል ቱ ፒቲ ማለት የህዝብን አሊያም ደግሞ በተናጠል የእያንዳንዱን ሰው ስሜት በማነሳሳት የፈለጉትን ለማሳካት ሲሞከር የሚፈጸም አስተሳሰብ ነው። በተለይ ፖለቲከኞች ቴሌቪዥን ላይ የሚሰሩ ማስታወቂያዎች፣ ቲክቶክ ላይ የሚሰሩ ማስታወቂያዎች፣ ዩቲዩብ ላይ የሚሰሩ ማስታወቂያዎች ወዘተ የሚፈጽሙ ፋላሲ አፒል ቱ ፒፕል እንለዋለን። አርጊዩንግ አክሴፕታንስ ኦፍ ዘ ክሌም ባይ አሮሲንግ ስትሮንግ ፊሊንግ በመፍጠር ማለት ነው። እንዴት እንደሆነ ላስራያችሁ። አፒል ቱ ፒፕል ፋላሲ በሁለት ይከፈላል። ሁለቱ አፕሮቾች ዳይሬክት እና ኢንዳይሬክት ብለን እንከፍላቸዋለን። ዳይሬክት አፕሮች የሚፈጸመው አርጊየሩ አድሬሲንግ ላርጅ ግሩፕ ኦፍ ፒፕል exercise the emotion and enthusiasm of the crowd to win acceptance for his own or conclusion ማለት ዳይሬክት አፒል ኦፍ ዘ ፒፕል ፋላሲ ላይ ተደራሽ የሚሆነው ወይም ታርጌት ኦዲየንሱ ህዝብ ነው። ልክ ሰልፍ እንደወጣ አይነት ህዝብ ማለት ነው። ህዝቡ ላይ ነው ዳይሬክት አፕሮች፣ ቀጥታ ወደ ህዝቡ ነው ማለት። ዳይሬክት አፕሮች ማለት አንድ ተጽዕኖ ፈጣሪ ሰው ወይም ፖለቲከኛ ሊሆን ይችላል፣ የሃይማኖት መሪ ወዘተ ሊሆን ይችላል። ብዙ ሰዎችን ህዝብ ሰብስቦ የህዝቡን ስሜት ላይ
ቁስል በመነካካት በመቀስቀስ የእሱ ድምዳሜ ሀሳብ ተቀባይነት እንዲያገኝ ሲደረግ የሚፈጠር ፋላሲ ነው። ለምሳሌ አንድ ምሳሌ ልስጣችሁ። ሂትለር የጀርመን ህዝቦችን ስሜት በማነሳሳትና በመቀስቀስ የእሱን የዘረኝነት ሀሳብ በጀርመናውያን ዘንድና የዘረኝነት መርዝ ረጭቶ እንዲሰርጽ በማድረግ የ6 ሚሊዮን አይሁዳውያን ሰዎችን ህይወት ነጥቋል። ይሄ በማነሳሳት ማለት ነው። አፒል ቱ ዘ ፒፕል ዳይሬክት ነው። ሌላ ምሳሌ ማርቲን ሉተር ኪንግ ታውቁታላችሁ አይደለ? የፕሮቴስታንት እምነት መስራቹ የጥቁሮች የነጻነት መብት ተሟጋች ነበርና በአደባባይ ጥቁሮች በመሰብሰብ በጥቁሮች ላይ የሚደርሰውን በደልና ጫና ለማስቆም ህዝቡን የስሜት ቀስቃሽ ቃላት እያጀገነ እያነሳሳ የእሱን ትግል ሁሉም ጥቁር እንዲቀላቀል አድርጓል። የማርቲን ፖዘቲቭ ቅስቀሳ ነው፣ የሂትለር ኔጌቲቭ ቅስቀሳ ነው። ታስታውሳላችሁ የእኛን ሀገር የሆነ ጊዜ ላይ ጀዋር መሐመድ ተከበብኩ ብሎ የተፈጠረውን መቼም ታስታውሳላችሁ አይደለ? የታሰረበት ምክንያት ከዚህ በፊት እና እናልፈዋለን። ወደ ፖለቲካ እንዳንገባ ደግሞ ታውቃላችሁ ዳይሬክት አፕሮች ላይ ሁለት ዋና ዋና ጉዳዮች አሉ። አንደኛው የሀሳቡ ድምዳሜ ባለቤት የሆነው አንድ ግለሰብ ሰው አለ። ሁለተኛው የዛን ግለሰብ ሰው ሀሳብ እንዲቀበል በስሜት ቀስቃሽ ቃላቶችና ሽንገላዎች የሚደለል ሌላ ህዝብ አለ። ስለዚህ ዳይሬክት አፕሮች በህዝብ ላይ ሞብ ሜንታሊቲ መፍጠር ነው አላማው። ከዛ ሞብ ሜንታሊቲ ማለት ንቅናቄ ማለት ነው። ለምሳሌ አንድ ሰው የራሱን የፖለቲካ ድርጅት መስርቶ የእሱን ሀሳብ በሌሎች ሰዎች ላይ እንዲሰርጽ ንቅናቄ ፈጥሮ አሳምኖ የእሱን ድርጅት እንዲመርጡት ማድረግ ነው። አንዱ ገደል ሲገባ ተከትሎ ገደል መግባት ሊሆን ይችላል። ስለዚህ ጸጹ የሚፈጠረው በስሜታዊነት ከተነዳ ሞብ ሜንታሊቲ። ለምሳሌ እዚህ ጋር ላሳያችሁ። ኢንዳይሬክት አፕሮች ላይ ዘ አርጊዌር ኤሚ ሂስ ኦር ሂስ አፒል ኖት አት ዘ ክራውድ አስ ሆል በት ዋን ኦር ሞር ኢንዲቪዥዋል ሰፓሬትሊ ነው። ኢንዳይሬክት አፕሮች ላይ ፒፕል ፋላሲ ተደራሽ የሚሆነው ወይም ታርጌትድ ኦዲየንሱ ህዝብ አይደለም፣ ይልቁንም ግለሰብ ነው። ኢንዳይሬክት አፕሮች ላይ በደንብ ያዙ። እዚህ ጋር በተናጠል ነው። በተለይ አድቨርታይዝመንት ማስታወቂያ ምናምን ሲሰራ ይሄ ነገር በደንብ ይሰራልና በደንብ ይዩት። እንግዲህ ዜር ስሪ ፎርም ኦፍ ኢንዳይሬክት አፕሮቾች አሉ። በደንብ ያዟቸው። እነዚህ ፈተና ላይ ይመጣሉ። እነዚህ ሶስቱ በጣም ተመሳሳይ ስለሆኑ ፈተና ላይ ያመጧቸዋል። በአንዱ ወገን ፋላሲ፣ ቫኒቲ ፋላሲ፣ አፒል ቱ ቫኒቲ፣ አፒል ቱ ስኖበሪ የሚባሉት። በአንድ ወገን ፋላሲ ማለት ስሙ ራሱ ይነግራቸዋል። በአንድ ወገን ብላችሁ ያዙት። ኦን አጥፉና በአንድ ወገን የሆነ ወገን መከተል ማለት ነው። ገባችሁ? ኤምፋሳይዝ ዛት ዘ ሜጆሪቲ ቾይስ ኢዝ ኮሬክት ዋን ኤንድ እርጅስ ኦዲየንስ ቱ ጆይን አዘም። ይህ ማለት አብዛኛው ሰው ተቀብሎታልና አንተም ተቀበለው ማለት ነው። ለምሳሌ አብዛኛው የግቢ ተማሪ ላይብረሪ ነው የሚያነባው፣ አንቺም የግቢ ተማሪ ነሽ። አብዛኛው የግቢ ተማሪ ላይብረሪ ስለሚያነብ አንቺም ላይብረሪ አንብቢ። ምናልባት አንቺ ላይብረሪ ማንበብ ባትወጂስ፣ ይሄ በአንድ ወገን ነው። ገና ለገና ሁሉም ሰው ይሄን ነገር ያደርገዋልና አንተም ማድረግ ተብለህ ከተነገርክ ይሄ በአንድ ወገን እንለዋለን ማለት ነው። በአንድ ወገን ፋላሲ ኤምፋሳይዝ የሚያደርገው ሜጆሪቲ ቾይስ ኢዝ ኮሬክት፣ የአብዛኛው ሰው ምርጫ ትክክል ነው ብሎ ማሰብ ነው። ይሄ በአንድ ወገን ፋላሲ እና እዚህ ጋር ለምሳሌ ሌላ ምሳሌ አብዛኛው አሜሪካዊ ዘቴስ ቱዝፔስት የተባለውን መፋቂያ ይጠቀማል። ስለዚህ አንተም ተጠቀም። ለምን? ሁሉም ሰው ስለተጠቀመ ኖ። ፍቅር እስከ መቃብርን ሁሉም ሰው አንብቦታል። ስለዚህ አንተም ይሄን ማንበብ አለብህ ኖ። ኦፍ ኮርስ ዩ ዋንት ቱ ባይ ዘ ቴስት ፖስት ዋይ 90% ኦፍ ዘ አሜሪካን ቡሽ ዊዝ ዘ ቴስት ዜስት የሚባለውን ቱዝፔስት ይጠቀማሉ፣ የጥርስ ብሩሽ። ስለዚህ አንተም ተጠቀም ኖ። ይሄ ትክክል አይደለም። ይሄ በአንድ ወገን እንለዋለን። የሆነ ሜጆሪቲው ማህበረሰብ ስላደረገው እኛም እንድናደርግበት የሚገደድበት። አፒል ቱ ቫኒቲ አፒል ቱ ቫኒቲ ኦፍን አሶሲየትድ የሚያደርገው ፕሮዳክት ዊዝ ሳማን ኢስ አድማየርድ ፐርሱድ ኦር ኢሚሽትድ ዘ አይዲያ ቢንግ ዛት ዩ ቱ ዊል ቢ አድማየርድ ኤንድ ፐርሱድ ኢፍ ዩ ዩዝ ኢት። ይሄ ደግሞ ዋነኛ ዓላማው ምንድን ነው? ድርጅቱ የምርቶቻቸውን በዝነኛና ታዋቂ ሰዎች በማስተዋወቅ እነሱ ይህን ምርት ስለሚጠቀሙ አንተም ይህን ምርት ብትጠቀም እንደ ዝነኞቹ ክብር ይኖርሃል የሚል መልእክት። ለምሳሌ ክርስቲያን ሮናልዶ ሲነሳ ከኮካ ጋር፣ መሲ ሲነሳ ከፔፕሲ ጋር ምናምን ነገር አለ አይደል? ያ ነው እንግዲህ አፒል ቱ ቫኒቲ ማለት። እነ ትልልቅ ሰዎች ስለሚጠቀሙት እናንተም ተጠቀሙ። እስከ ምሳሌ እኔ who is going to wear this new fashion? ማን ነው ይሄን አዲስ ፋሽን የሚለብሰው? a dress worn by a famous አስቴር አወቀ in near ሸራተን ሆቴል ሾው። እንግዲህ ቢል ይሄ ሌላ ምሳሌ። ቢቢሲ may show the famous footballer Frank Lampard wearing Adidas shoe and says wear this new fashion shoe, a shoe which worn only by respected celebrities. Adidas shoe ብሎ ማስታወቂያ ቢሰራ ገና ለገና ፍራንክ ላምፓርድ ይሄንን አጠለቀው ብሎ፣ ሊዮኔል ሜሲ ይሄን አጠለቀችው ብሎ፣ ክርስቲያን ሮናልዶ ይሄን አጠለቀው ብሎ
ካረገ አፒል ቱ ቫኒቲ። ምክንያቱም ይሄ እውቅናን በመጠቀም የቫኒቲ ማለት ግብዝነት ማለት ነው ወገን ትርጉሙ ማለት ነው። እና በመጠቀም የሚፈጸም ሕጸጽ ነው ማለት ነው። አፒል ቱ ስኖባዲ ስኖብ ማለት ትርጉሙ ትምክህተኛ፣ ሰው የሚንቅ፣ የማያከብር ማለት ነው። አፒል ቱ ስኖባዲ ፋላሲ የሚፈጸመው የሆነን ሰው ሰዎችን በማሞገስ በማወደስ ከማህበረሰቡ የተለየ ክብር እንዳላቸው በመግለጽ ከሌሎች ሰዎች የበለጡ የበላይ ሱፔሪየር እንደሆኑ በመግለጽ እነዛን ሰዎች በመደለል በመሸንገል ሀሳባቸውን መግዛት የሚፈጸም ነው። ገባችኋ? አፒል ቱ ስኖባዲ ፋላሲ ፈተና ላይ ቢመጣም እንዳይከብዳችሁ አደራችሁን። አፒል ቱ ስኖባዲ ፋላሲ የሚፈጸመው የሆነን ሰዎች ታሞግሳላችሁ፣ ታወድሳላችሁ፣ የተለየ ክብር ትሰጧቸዋላችሁ፣ ከፍ ከፍ ታደርጓቸዋላችሁ፣ ከዛ ታወርዷቸዋላችሁ። ይሄ ነው። ለምሳሌ ምርጡ ምርታችንን ለእናንተ ለምርጦቹ ብቻ እያሉ የሚያስታውቁ ድርጅቶች አሉ። ተመልከቱ። ዘ ኒውሊ ፕሮዳክት ማልታ ጊነስ ኢዝ ኖት ፎር ኤቭሪዋን ቱ ድሪንክ በት ዩ ዲፈረንት ፍሮም አዘር ፒፕል አረንት ዩ ዜርፎር ኒውሊ ማልታ ጊነስ ኢዝ ፎር ዩ። አዲሱ ማልታ ጊነስ ምርታችን ለማንም ሳይሆን ምርጥ ለሆኑት ብቻ፣ እርሶ ከሌሎቹ የተለየ ምርጥ ኖት። ስለዚህ ማልታ ጊነስ ለእርሶ ብቻ ይገቦታል። አያችኋ? ቱ ዘ ፖይንት አገኛችሁ። የሽንገላና ድለላ ነው። ህዝቡ አጠቡት እንደዚህ እያሉ ማለት እናንተ የተሻለ ናችሁ። ለምትወዳት ፍቅረኛ የሚገባ ምርጥ ሽቶ ብሎ ያመጣልሃል። አንተ ያንን ትገዛለህ። ከዛ ምርጥ ነች ፍቅረኛ ብለህ ስታስብ ስገዛላት ምን አረጉ ማለት ነው? እናንተ ስኖበሪ አፒል ቱ ይሄ የስኖበሪ ተፈጸመ። አፒል ቱ ስኖበሪ ፋላሲ ተፈጸመ ማለት። እሺ ይሄ ገብቷችኋል ብዬ አስባለሁ። አርጉመንት አጌንስት ዘ ፐርሰን። አራተኛ አርጉመንት አድ ሆምኔም የምንለው ሁለቱን ስማቸውን በደንብ ያዙ። ሁለቱም በደንብ በጥንቃቄ ዩዥዋሊ ኮሚትድ ባይ ዲስክሬዲንግ ዳሜጂንግ ጉድ ሪፑቴሽን ኦፍ ኤ ፐርሰን ፎር ኤ ፐርፐዝ ኦፍ ክሪቲሳይዚንግ ዘ አርጉመንት ፎርዋርድ ባይ ኤ ፐርሰን። ገባችሁ? አርጉመንት አጌንስት ዘ ፐርሰን የግለሰቡን ማንነት በማጥቃት የግለሰቡ ሀሳብ ውድቅ ለማድረግ ሲሞከር የሚፈጸም የአስተሳሰብ ስህተት። ምሳሌውን እናያለን። የግለሰቡ ማጥቃት ማለት ደግሞ አለባበሱን ሊሆን ይችላል፣ የሰውነት አቋሙን ሊሆን ይችላል፣ ቅርጹን ሊሆን ይችላል፣ ሃይማኖቱን፣ ብሔሩን፣ አስተዳደጉን፣ ቋንቋውን፣ የፖለቲካ አመለካከቱን፣ ስራውን፣ ባህሉን፣ ተግባሩን ወዘተ ብቻ በግለሰቡ ዙሪያ ያሉትን ነገሮች በማንቋሸሽ የግለሰቡን ሀሳብ ውድቅ ማድረግ ማለት ነው። በሀሳቡ ላይ ነው እንጂ መቃወም ያለብን ሀሳቡን ያቀረቡ ሰዎች ማንነት ማንቋሸሽ አይደለም። ለዛ ነው ማስረጃዎች ለድምዳሜ ሬሌቫንት የሚሆኑት። አርጉመንት አጌንስት ዘ ፐርሰን በሶስት ይከፈላሉ። አርጉመንት አጌንስት ዘ ፐርሰን በሶስት ይከፈላሉ። አድ ሆምኔም አቢዩሲቭ ፋላሲ፣ ሰርከምስታንሻል አዲዮም ቲዩኪዩ ዩቱ የምትባለውን ስችኛ ዩቲዩ ሶስቱንም እንመልከት። አድ ሆምኔም የምንለው አቢዩሲቭ ፋላሲ when arguer engaging abusive remarks about the person and use them as ground for rejecting the person's claim. It occurs when a person has given up attempt to pursue a person or an audience about reasonableness or a position of now restoring mere personal attack. አንድን ሰው ከሌላ ሰው ጋር የሀሳብ ሙግት ቢኖራቸውና የቀረበውን ሀሳብ መቃወም ሲፈልግ ማስረጃውን አቅርቦ ከመቃወም ይልቅ የዚያን ሰው ስብዕና በማጉደፍ በመዝለፍ በመስደብ የሚቀርብ ትችት ነው። አርጉመንት አድ ሆምኔም አርጉመንት አጌንስት ዘ ፐርሰን አቢዩሲቭ ፋላሲ የምንለው ማለት ነው። በደንብ ያዙ። ለይቺ ምሳሌ እናያት። አበበስ አይዲያ ዛት ዜር ኢዝ ላይፍ አፍተር ዴዝ ሹድ ቢ ዲስካውንትድ ሴንስ ሂ ዋዝ ሬጉላርሊ ትሪትድ ኢን ኢማኑኤል ሆስፒታል ሆስፒታል ዛት ትሪትስ ኢንዲቪዥዋል ሃቪንግ ፐርሰናል ዲስኦርደር። ተመልከቱ። ከሞት በኋላ ህይወት አለ የሚለው የአበበ ሀሳብ ስህተት ነው። ምክንያቱም አበበ የአእምሮ ችግር ያለባቸው ሰዎች የሚታከሙበት አማኑኤል ሆስፒታል የሚታከም ሰው ነው። እንዴ እብዶች ሁሉ እኮ ትክክል እኮ ናቸው። አንዳንድ ጊዜ እብዶች የሚናገሩት ትክክል ነው። ነገር ግን እዚህ ጋር ከምን አንጻር ነው? ገና ለገና የአበበን ሀሳብ ለማጣጣል አበበ አማኑኤል ሐኪም ቤት ታክሟል፣ የአእምሮ ህሙማን ጋር ታክሟል። ስለዚህ
አያችኋ? የአበበን ሀሳብ ለመሟገት ለመቃወም ያቀረበው ማስረጃ የአበበን ስብዕና መጉደፍና መስደብ ነው። የአበበን ሀሳብ በሀሳብ መቃወም አልቻለም። ሰዎች ብዙውን ጊዜ በክርክር ወቅት በሀሳብ ማሸነፍ ሲያቀታቸው ተከራካሪውን መስደብ ይጀምራሉ። አንተ እኮ እያለ ስለ ሰውየው ማውራት ይጀምራል። ሌላ ምሳሌ ኢራቂ ዲክታተር ሳዳም ሁሴን ሃዝ ፕሮሚስድ ቱ ትሪት ዘ ኩርድስ ኤንድ ሱኒ ሙስሊምስ ኢን ኢራቅ ዊዝ ሪስፔክት ኤንድ ዲግኒቲ Also, he has promised to abandon his earlier plans for becoming the dominant power of the Middle East. Outright however, Hassan is we notorious not trust this promise for outright murdered. Therefore, we should not trust this. የኢራቁ አምባገነን መሪ ሳዳም ሁሴን ኢራቅ ውስጥ የሚኖሩ ኩርዲስና ሰኔ የተባሉ ሙስሊም ጎሳዎች ላይ አድሎ መገለል እንደማይኖር ቃል ገብቷል። በተጨማሪም በመካከለኛው ምስራቅ የበላይ ለመሆን ያቀደውን እቅድ እንደሚተው ቃል ገብቷል። ነገር ግን ሳዳም ሁሴን በውሸቱ የታወቀና ገዳይ መሪ ነው። ስለዚህ እሱን ቃል የገባቸውን ነገሮች ለደቂቃ እንኳን ማመን የለብንም አለ። አያቸዋ ሳዳም ሁሴን የገባቸው ቃል ኪዳኖች ማመን የለብንም ብሎ ድምዳሜ ሰጠ። ለድምዳሜው ያቀረበው ማስረጃ ግን ሳዳም ውሸታምና ገዳይ ነው የሚል ማስረጃ ነው። ውሸታም ገዳይ ነው ማለት ደግሞ ስድብ፣ ዘለፋ፣ አቢዩሲቭ ነው። ሀሳቡን በሀሳብ ከመቃወም ይልቅ ስድብ፣ ዘለፋን ስለተጠቀመ አዲ ሆሚኒየም አቢዩሲቭ ይላል። ሀሳብን በሀሳብ ሳይሆን የሰውየውን ማንነት በማጉደፍ በመስደብ ሲሆን ማለት ነው። አዲ ሆሚኒየም ሰርከምስታንሻል ፋላሲ፣ ይሄ ደግሞ በዙሪያችን ያሉትን ነገሮች ትኩረት በማድረግ የሚሰጥ ነው። ዚስ ፋላሲ ኢንተርፌስ ዛት ኤ ክሌም ኤ ፐርሰን ሜክ is false because somebody in that position could be expected to make such claims. Is committed by discrediting the opponent's argument by alluding a certain circumstances that affect a point. ይህም ከግለሰቡ ጋር የሚገናኙ ሁኔታዎችን በመጥቀስ ሀሳቡን ውድቅ ለማድረግ መሞከር ማለት ነው። አዲ ሆሚኒየም ሰርከምስታንሻል ፋላሲ ምን መሰላችሁ? ሰውየው የሀሳቡን ባለቤት ልክ እንደ ሆሚኒየም በቀጥታ ከመስደብ ከመዝለፍ ይልቅ በዙሪያው ያሉ ነገሮችን ሰርከምስታንስ በመጥቀስ ይህ እኮ ያለው ለራሴ ሲል ነው እንዳይጎዳ ብሎ ነው የሚል ማስረጃ ማቅረብ። ለምሳሌ መምህሩ እኮ እንደዚህ አጣርፎ የሚያስተምረን ለራሱ ብሎ ነው፣ ቶሎ ካልጨረሰ ትምህርት ቤቱ ስለሚገመግመው ነው። ጠቅላይ ሚኒስትሩ እኮ ምርጫ ይካሄድ ያሉት ለስልጣናቸው አስበው ነው፣ በስልጣን ለረጅም ጊዜ ለመቆየት አስበው ነው። አያችኋ? ሁለቱም አርጉመንት በዙሪያቸው ያለውን ሰርከምስታንስ ማለትም መምህርነቱን ጠቅላይ ሚኒስትርነቱን በመጥቀስ አሊዩድ በመጥቀስ ማለት አሊዩድ ጉዳት ስለሚደርስባቸው ለራሳቸው ብለው እኮ ነው የሚል ማስረጃን ያቀርባሉ። ሌላ ምሳሌ ጠለቅ ያለ ዊ ሂርድ ዛት ሳይንግ ጌታቸው ዛት ፍሪደም ኢዝ ዛት ዊ የርን ነጻነት የምንናፍቀው ነገር ነው ፎር ሰንቸሪስ ኢን ኢትዮጵያ በት ኢት ኩድ ኖት የት ቢ አቺቭድ በት ጌታቸው አይዲያ ሹድ ቢ ሪጀክትድ ቢኮዝ ሂ ኢዝ ዋን ኦፍ ዘ ሊደር ኦፍ ኦፖዚሽን ፓርቲስ። ምሳሌውን ያዙልኝ። ጌታቸው አሁን ላይ በኢትዮጵያ ውስጥ ነጻነት የለም ያለው የተፎካካሪ ተቃራኒ ፓርቲ አባል ስለሆነ ስልጣን ለማግኘት ስልጣኑን እንዳይቀርበት ብሎ ነው። አያችኋ? በዙሪያው ያሉ ነገር ተፎካካሪ ፓርቲነት በመጥቀስ ለራሱ ሲል እኮ ነው የሚል ማስረጃ ነው የቀረበው። ሀሳቡን በሀሳብ መቃወም አልቻለም። ሌላ ምሳሌ ፐብሊሽንግ ማግኔት ስቲቭ ፎርብስ ሃዝ አርጊውድ ዛት ሊንክ ዛት ዘ ፋይረስት ካይንድ ኦፍ ኢንካም ታክስ ምናምን in a flat tax but Forbes is the billionaire and he stands to save millions of dollars if a flat tax is enacted. Therefore we can hardly take Forbes arguments seriously. ተመልከቱ፣ ሁሉም የታክስ አይነቶች ፍላት ታክስ በጣም ፍትሃዊ ታክስ ነው ብሎ ፎርብስ የተባለው ግለሰብ ሀሳብ ሰጠ። የፎርብስ እኮ ይህንን ያለው የመጽሔት አሳታሚ ባለሀብት ስለሆነ ፍላት ታክስ በሀገሪቱ ተግባራዊ ከሆነ ብዙ ሚሊዮን ዶላር ለማትረፍ ነው። ስለዚህ የፎርብስ ሀሳብ ከቁብ ልንቆጥሮ አይገባም አለ። አያቸዋ? የፎርብስ ሀሳብ ከቁብ ልንቆጥሮ አይገባም ብሎ መውደቂያ ያደረገበት መንገድ የፎርብስን ዙሪያ ባለሀብትነት፣ መጽሔት አሳታሚነት በመጥቀስ ለራሱ ብሎ እኮ ነው ብዙ ብር ለማትረፍ ነው የሚል ማስረጃ ነው ያቀረበው። ሀሳብን በሀሳብ መቃወም አልቻለም። ሌላ ምሳሌ አንዲት የዩኒቨርሲቲ ሴት አፈርማቲቭ አክሽን ለሴቶች የሚደረገው ልዩ ድጋፍ ትክክል ነው የሚል ሀሳብ ብታነሳ፣ አንድ ወንድ ደግሞ የእሷ ሀሳብ ስህተት ነው ምክንያቱም እሷ ሴት ስለሆነች ልዩ ድጋፍ ለማግኘት ሜዲስን ለመግባት ነው ይህን ያለች የሚል ሀሳብ ቢያነሳ፣ ገባችኋ? የሁለቱም ሀሳብ። ስለዚህ ኦዲዮ ሆሚኒየም ሰርከምስታንሻል ፋላሲ
የሚፈጽመው ሀሳቡ ያነሳው ሰውየው በዙሪያው ያለውን ነገር ሰርከምስታንስ በመጥቀስ አልዩድ በማድረግ ለራሱ ብሎ እኮ ነው ይሄን የሚለው ማስረጃ ለማቅረብ ነው። ኤዲ ሆምኒየም ቲዩኪኪ ዩቲዩብ ፋላሲ የምንለው ማለት ነው። ይሄኛው ፋላሲ ኮሚትድ ዌን ዊ ሴይ ዛት ኤ ፐርሰንስ ክሌም ኢዝ ፎልስ ቢኮዝ ኮንትራሪ ዊዝ ሳምቲንግ ኤልስ ዘ ፐርሰን ሃዝ ሴድ ቱ ኦር ደን ቢፎር። ቲዩኪ ማለት ዩ ኦልሶ ዩ ቱ የሚለው ነው። ዩ ዲድ ኢት ቱ ማለት ነው። ይችኛው እንዴት መሰላችሁ? የራስህን ስህተት ለመሸፈን የሌላውን ስህተት መጥቀስ። አንተ ያደረግከውን ለምን እኔን ትከለክለኛለህ? እሱ ያደረገው እኛን መከልከል ይችላል፣ እሱ እያደረጉት እንዴት እኛን መከልከል ይችላሉ የሚል ማስረጃ ማቅረብ የሚፈጽም ስህተት የአስተሳሰብ ቲዩኪኪ ወይም ዩቲዩብ ፋላሲ ይባላል። ለምሳሌ ባጭሩ አንድ ሲጋራ የሚያጨስ ሰው ወጣቶችን ሰበሰበና እንዲህ አላቸው፣ ወንድሞቼ ሆይ ሲጋራ ማጨስ ጤናን ይጎዳል፣ መደበኛ ህይወትን ያበላሻል፣ እድሜን ያሳጥራል፣ ጉዳቱ ብዙ ነው። ስለዚህ ሲጋራ አታጭሱ ብሎ ነገራቸው። ወጣቶቹ እንዲህ አሉ፣ የዚህ ሰው ሀሳብ ውድቅ ነው፣ ምክንያቱም እያጨሰ እንዴት ሌሎቹን እኛን አታጭሱ ይላል። ዩቱብ ተመልከቱ የወጣቶቹን አርጉመንት። የሰውየው ሀሳብ ውድቅ ነው አሉ። ውድቅ ለማድረግ ያቀረቡት ማስረጃ ምንድን ነው? እሱ ራሱ እያጨሰ እንዴት ሌሎችን አታጭሱ ይላል የሚል ነው። ሀሳብን በሀሳብ ከመቃወም ሳይሆን እሱ እያደረገ እንዴት ሌሎችን አታድርጉ የሚል ነው። የዚህ አይነት ፋላሲ ዩቱ ኦር ቲኪዩኪ ይባላል። ሌላ ምሳሌ፣ ልጄ አትስረቅ፣ ሌብነት ጥሩ አይደለም። ልጅ እንዴ እኔን እንዴት አትስረቅ ትኛለሽ? ባለፈው ከአባቴ ኪስ ብር ስትሰርቂ በአይኔ በብረቱ አላየሽም? አያችኋ? ዩቱብ ይህን ይመስላል። አሲደንት ፋላሲ አምስተኛው ነው። 8 ናቸው አይደል የምናያቸው? ከ8ቱ አምስተኛው ነው። አሲደንት ማለት ኮሚትድ ዌን ኤ ጀነራል ሩል ኢዝ አፕላይድ ቱ ስፔሲፊክ ኬዝ ኢት ዋዝ ኖት ኢንቴንድድ ቱ ከቨር። ሁለት ነገሮችን እንረዳ። ጀነራል ሩል ማለት ህዝቡ የተስማማበት የህግ አካላት ያጸደቁት ሌሎች ሰዎች ቢጠሱት የሚቀጡበት ህግ መንግስት የተቀመጠ አጠቃላይ ህግ አለ። ለምሳሌ ሀሳብን በነጻነት የመግለጽ መብት አለ። ሰዎችን ከገደሉ፣ ከሰረቁ፣ ወንጀል ከፈጸሙ የወንጀለኛ መቅጫ ህግ አለ። ግብር የመክፈል ህግ አለ። በዜግነት የሚገኝ መብትና ግዴታ ወዘተ ጀነራል ሩል ይባላሉ። እነዚህ አሲደንት ይችን ከያዛችሁ ቀድሞን ትደፍኑታላችሁ በእርግጠኝነት። ይችን ፓርት ኮሚትድ ጀነራል ጀነራል የሆነው ሩል ስፔሲፊክ ኬዝ ላይ ሲሆን ምሳሌዎችን ስፔሲፊክ ኬዝ ማለት አጠቃላይ ህጉ ጀነራሉ ላይ እሳቤ ውጭ የሆኑ ድርጊቶች ወይም ኬዝ ናቸው። ለምሳሌ የሰው ልጅ በስለት መውጋት መቅደድ ወንጀል ነው፣ ያሳስራል። ይህ ጀነራሉ ነው። ነገር ግን የዚህ ጀነራሉ እሳቤ ውጭ የሆኑ ስፔሲፊክ ኬዞች አሉ። እሱም ሐኪሞች በሽተኛውን ሰርጀሪ ቢሰሩ በሽተኛው ሰው በስለት ይወጉታል፣ ይቀዱታል ማለት ነው። ታዲያ አሲደንት የተባለው ፋላሲ የሚፈጸመው እንዴት መሰላችሁ? አጠቃላይ ህጉ ጀነራል ሩሉ እሳቤ ውጭ የሆኑ ስፔሲፊክ ኬዝ ላይ አጠቃላይ ህጉ ይተገብራል የሚል ነው። የአስተሳሰብ ስህተት የሚፈጥር ነው። ቅድም እንዳልኳችሁ የሰው ልጅ በስለት መውጋት መቅደድ ወንጀልን ያሳስራል። ሐኪሞች ደግሞ ሰርጀሪ ሲሰሩ የሰው ልጅ ስለሚወጉ ስለሚቀዱ፣ ስለዚህ ሐኪሞች መታሰር አለባቸው። በእንግሊዝኛ እናያዛት ፈተና ላይ ከመጣች whenever trusts a knife into another person should be arrested but surgeons do preciously this pain operating therefore surgeons should be arrested። አያቸዋ ሰውን በስለት መውጋት መቅደድ ወንጀል ነው፣ ያሳስራል። ይህ ጀነራሉ ነው። የዚህ ጀነራሉ እሳቤ ውጭ የሆኑ የማያሳስር ወንጀል ያልሆነ ስለሆነ ስፔሲፊክ ኬዝ አለ። እሱን ደግሞ ሐኪሞች ሰርጀሪ ሲሰሩ ነው፣ በስለት መቅደድ ነው። ስለዚህ ስፔሲፊክ ኬዝ በጀነራል ስለሚዳይ ማለት አድርጎ ማቅረብ ነው። ለምን ሌላ ምሳሌ ማለት ነው አሲደንት ላይ ማለት ጀነራል ሩልን ወደ ስፔሲፊክ ሲመጣ ፕሮፌሰር ከበደ ስለ ኢትዮጵያ መንግስት ተናግረው ነበር። ንግግራቸው ስድብና ሌሎች የመብት በጣሰ መልኩ ነው። ስለዚህ ምክንያት ታሰሩ። ከዛ አንድ ሰው እንደዚህ የሚል አርጉመንት ሰራ። ማንኛውም ሰው ሀሳቡን በነጻነት የመግለጽ መብት አለው። ስለዚህ ፕሮፌሰር ከበደ ባለፈው ስለ ኢትዮጵያ መንግስት ስላወራው ነገር መታሰር አልነበረበትም። ገባችኋ? የመናገር ሀሳብ የመግለጽ የማውራት መብት ጀነራል ሩል ነው። ነገር ግን ጀነራል ሩል እሳቤ ውጭ የሆኑ ስፔሲፊክ ኬዝ አለ። እሱም የመናገር መብት ስላለህ ብቻ ሌሎችን መሳደብና ክብር አለመጠበቅ ወንጀል ነው፣ ያሳስራል። ስለዚህ ስፔሲፊክ ኬዝ በጀነራል ሩል ላይ የሚዳኝ አድርጎ በማቅረብ የሚፈጸም ጸጽ ነው። የህጸጹ ዋና መልእክት የመናገር መብት እስካለ ድረስ ጀነራሉ እስካለ እንደፈለግ መናገር ይቻላል፣ ስድብም ቢሆን የሚል ነው። ስትሮማን ፋላሲ 8 ናቸው የምናያቸው በዚህ This fallacy is committed when someone opposes an opponent or other opinion and presents in the place and distorted
ኦቨር ሲምፕሊፋይድ ሚስ ፕሬዘንትድ ኤንድ ኤክሳግሬትድ ቨርዥን ፎር ዘ ፐርፐስ ኦፍ ሜኪንግ ኢዚየር ቱ አታክ ዘ ኦፖነንትስ ፖዚሽን። ስትሮማን ፋላሲ ምን መሰላችሁ? የተናጋሪ ወይም የጸሐፊውን ሀሳብ በማጋነን ወይም በማጣጣል ለትችት እንዲመች ማድረግ። ለምሳሌ አንደኛ የሀሳቡ ባለቤት የሆነ ሰው ነው፣ ተናጋሪ፣ ጸሐፊ ወዘተ ሊሆን ይችላል። ሁለተኛው የአንደኛውን ሰው ሀሳብ በማጋነን ወይም በማጣጣል በማጣመም ዲስቶርት በማድረግ የሰውየው ሀሳብ በመተቸት ስትሮማን የተባለውን ፋላሲ ይፈጸማል። ስለዚህ ሀሳቡን በቀጥታ አይቃወመውም። የመጀመሪያ የአንደኛውን ሰው የሀሳብ አርጉመንቶች ለትችት እንዲመች አድርጎ ያጣምመዋል፣ ዲስቶርት ያደርገዋል። ስለዚህ ሁለተኛው ሰው የተጣመመውን ሀሳብ አርጉመንት ሰርቶታል። እንዴት መሰላችሁ? ምሳሌ እንቆይ። ጎልድስበርግ ሃዝ አርጊውድ አጌንስት ፕሬየር ኢን ዘ ፐብሊክ ስኩል። ኦብቪየስሊ ሚስተር ጎልድበርግ አድቮኬት ኤቲዝም። ኤቲዝም ማለት ሃይማኖት የለሽ ነው። በት አቲዝም ኢዝ ዋት ዘ ዩዝድ ቱ ሃቭ ኢን ሩሲያ። ኤቲዝም ሊድስ ቱ ዘ ሱፐርፖዚሽን ኦፍ all religions and the replacement of God by an omnimist state. In that way we want for this country, I hardly think so clearly. Mr. Goldsberg argues this nonsense. ሁለት ሰዎች አሉ። አንደኛው ትምህርት ቤቶች ላይ መጸለይ መስገድ ስህተት ነው የሚል ሀሳብ ያለው አቶ ጎልድበርግ የተባለ ሰው አለ። እዚህ ጋር ከላይ በአማርኛ እንግሊዝኛ ፒዲኤፉን ከፈለጋችሁ ቴሌግራም ላይ ስለማስቀምጥላችሁ ሀሳብ የለም። ሁለተኛው ደግሞ የአቶ ጎልድስበርግ ሀሳብ በማጣመም ተችቶ ስትሮማን የተባለውን ፋላሲ የፈጸመ ሰው አለ። እንዴት ይህ ፋላሲ መፈጸም ተመልከቱ። የመጀመሪያ ስራው የጎልድስበርግ ሀሳብ አርጉመንት ማጣመም ዲስቶርት ነው። ምን ብሎ አጣመም መሰላችሁ? ጎልድስበርግ ትምህርት ቤት ላይ አይጸለይም አይሰገድም ብሏል። ጎልድስበርግ በግልጽ እምነት አልባነት ኤቲዝምን ይደግፋል አለ። አያችሁ፣ የዚህ ጋር ሀሳቡ አጣመምና ለትችት አመቻቸው። ከዛ በኋላ ስለ ሃይማኖት የለሽነት ተችና በስተመጨረሻም የጎልድስበርግ ሀሳብ እርባና ቢስ ሆነ ማለት ነው። ትምህርት ቤቶች ላይ መጸለይ ተገቢ አይደለም የሚለው የጎልድስበርግን ሀሳብ ወደ ሃይማኖት የለሽነት ኤቲዝምነት አጣመመው ማለት ነው። ኢማጂን ሃዝባንድ ኤንድ ሂዝ ዋይፍ አር ትራይንግ ቱ ዲሳይድ ዌዘር ዘይ ሹድ አዶፕት ኤ ዶግ ኦር ኤ ካት። ዋይፋይ አይ ውድ ራዘር ሃቭ ኤ ዶግ ዛን ኤ ካት አለች። ባል ደግሞ ዋይ ዱ ዩ ሄት ካት አለ። ለምን ድመት ጠላሽ አለ። ዘ ዋይፋይ ኔቨር ሴይ ዛት። ዘ ዋይፍ ሚስትየዋ በፍጹም ካት እንደምጠላ አልነገረችም። ኦንሊ ዛት ሺ ፕሪፈር ዶግ፣ ውሻ መረጠች እንጂ። ዘ ሃዝባንድ አይዘር አሲዩምድ ኦር ፕሬተንድ ዛት ሀር አርጉመንት አጌንስት ካትስ ኢንስቴድ ኦፍ ፎር ዶግ። ናው ዘ ዋይፋይ መስት አርጊው ዛት ሺ ዳዝንት ሄት ካት ዊች ኮምፕሊትሊ ቼንጅ ዘ ኮርስ ኦፍ ዘ ዲስኮርስ ወደ ሬድ ሂራርሲንግ ፋላሲ ይመራናል ማለት። ስለዚህ ወደ ሬድ ሂራርሲንግ ፋላሲ መንገዱን ቀየሰው ማለት ነው። እሺ ሚሲንግ ዘ ፖይንት ኢግኖራንሲዮ ኢለንሲ ኢግኖራሲዮ ሪሌንሲ ገባችኋ? ሚሲንግ ዘ ፖይንት። ይችን ያዙልኝ ፈተና ላይ ስለምትመጣ። ዚስ ፋላሲ ኮዝድ ዌን አርጉመንት ሃዝ ፕሮብሌም ኦፍ ሎጂካል ኢምፕሊኬሽን ኦፍ ዘ ፕሪሚስ ኤንድ ድሮዝ ዘ ኮንክሉዥን ዛት ዊች ኖት ራይት ኮንክሉዥን። ሚሲንግ ዘ ፖይንት ፋላሲ ከሌሎቹ ይለያል። እንዴት መሰላችሁ? 8 የፋላሲ ሪሌቫንስ አይነቶች አሉ ብለናል። ከ8ቱ መካከል 7ቱ ማስረጃ ፕሪሚስ ለድምዳሜ ኮንክሉዥኑ ሪሌቫንት ናቸው ማለት ነው። ይሄኛው ግን አንደኛው ግን ምንድነው? እዚህ ጋር በደንብ ያዟቸው። ይሄን ሙሉን ቆይ ትይዙታላችሁ። ይችኛዋን በደንብ ከዚህ ጀምራችሁ ይቺን ሙሉን በደንብ አንብቡት። ቪዲዮውን ፖዝ እያደረጋችሁ ማንበብ ትችላላችሁ። አይ ቲንክ እንደዛ እንዲሆን በተቻለኝ አቅም ፈጠን ላለ ማለት ሞክራለሁ። 8 የፋላሲ ኦፍ ሪሌቫንት አይነቶች አሉ ብለናል። ከ8ቱ መካከል 7ቱ ማስረጃ ፕሪሚስን ለድምዳሜው ለኮንክሉዥን ሪሌቫንት ሊሆኑ የሚፈጸም ነው። አንደኛው ማለትም ሚሲንግ ዘ ፖይንት ፋላሲ የሚፈጸመው ግን ድምዳሜው ኮንክሉዥኑ ለማስረጃው ፕሪሚስ ሪሌቫንት ሲሆን፣ ስለዚህ ትሩ ፎልስ ፈተና ላይ ሁሉም ፋላሲ ኦፍ ሪሌቫንስ የሚፈጸሙት ፕሪሚስ ለኮንክሉዥን ሪሌቫንስ ሲሆን ነው ተብሎ የሚመጣ ፎልስ ነው ማለት ነው። ምንድነው ፎልስ የምትሉት? እቺን አንብቡልኝ። አነበባችኋት? ምንድነው? ሁሉም ከ8ቱ ፋላሲዎች አንደኛው ሚሲንግ ዘ ፖይንት ዲፔንድ የሚሆነው ፕሪሚሱ ላይ ከኮንክሉዥን ወደ ፕሪሚስ ነው። ሌሎቹ ማስረጃውን ነበር የሚወት ለኮንክሉዥን፣ ይሄኛው ግን ኮንክሉዥን ነው። እሺ ሚሲንግ ዘ ፖይንት ሁለት አይነት ነገሮች እንረዳ። አንደኛ እንደ ማስረጃ ፕሪሚስ የሚሆን በሆነ ነገር ላይ ያሉ ችግሮች አሉ። ሁለተኛው ችግሮቹ ፕሪሚስን በመሰርዘር በመግለጽ እንደ ማስረጃ መጠቀም ለችግሮቹ መፍትሄ መስጠት። መፍትሄው ለድምዳሜ ኮንክሉዥን ነው። ታዲያ ህጸጹ የሚፈጠረው እንዴት ነው? መረጃ አሁን ለምሳሌ ሚሲንግ ዘ ፖይንት ፋላሲ መፍትሄው ከችግሩ የባሰ ተብሎ ይጠራል። ለምሳሌ እቺ ምሳሌ ነው ብዬ ነው። አዲስ አበባ ዩኒቨርሲቲ አሁን ዩኒቨርሲቲ ምን አለ? ሎትስ ኦፍ ፕሮብሌም አላቸው።
ስቱደንት ሰርቪስ ኤንድ ፋሲሊቲ አር ኢናዲኩዌት አልተሟላም። የስቱደንት ሰርቪስ አልተሟላም። መኒ ኦፍ ኢንስትራክተርስ አር ኢንኤክስፔሪንስድ ናቸው። አብዛኞቹ መምህሮች ልምድ የላቸውም። ኢት ፎሎውስ ዛት ዘ ዩኒቨርሲቲ ሹድ ቢ ኢንታይርሊ ክሎዝድ። ስለዚህ ዩኒቨርሲቲው ሙሉ ለሙሉ መዘጋት አለበት አለ። ሚሲንግ ዘ ፖይንት። ሌላ ብዙ መፍትሄ እያለው እንዴት ነው ዩኒቨርሲቲ የሚዘጋው? አያችዋ ምሳሌውን እዩት፣ ተመልከቱ። አዲስ አበባ ዩኒቨርሲቲ ያሉ ችግሮች አነሳ። ከዛ መጨረሻ ላይ በቃ ዩኒቨርሲቲው መዘጋት አለበት ብሎ ድምዳሜ ሰጠ። ለተነሱ ችግሮች እንደ መፍትሄ የቀረበው ድምዳሜ ሀሳብ ግቢውን መዝጋት ነው። መፍትሄው ማለትም መፍትሄ ሊሆን አይችልም አይደለ? ግቢውን መዝጋት መፍትሄ ማለት አይደለም። ችግሮቹ ፕሪሚስ ይዘረዝርና ለችግሮቹ መፍትሄ ተብሎ የሚሰጠው ድምዳሜ ሀሳቡ ከችግሮቹ የባሰ ከሆነ ሚሲንግ ዘ ፖይንት እንለዋለን። ይቺን ያዙል። ይቺም በደንብ ተረዷት። የሚነሱት የሚሰረዘሩ ችግሮች ፕሪሚስ ናቸው። ለምሳሌ ችግሮቹን ፕሪሚስ መሰረት በማድረግ ለችግሮቹ መፍትሄ መስጠት ድምዳሜ ሀሳብ ኮንክሉዥን ይባላል። ነገር ግን ለሚሰጠው መፍትሄ ከችግሩ የባሰ ከሆነ ሚሲንግ ዘ ፖይንት ፋላሲ ይባላል። እንግዲህ ሚሲንግ ዘ ፖይንት ማለት ለምክንያቶቹ ለችግሮቹ የተሰጠው መፍትሄ የባሰ ሲሆን ነው የሚሲንግ ዘ ፖይንት ማለት ነው። ሌላ ምሳሌ ግሎባላይዜሽን ዓለም አቀፋዊነት የሀገራችንን ባህል እያበላሸ ነው። ልጆች ማንነታቸውን እየሸጡ ነው። ትውልዱ አባቶቻቸውን ማክበር ተስኖታል። በሰላም ተከባብረን መኖር ቸግሮናል። ስለዚህ ኢትዮጵያ ከራሷን ከዓለም ማግለል አለባታል። አንድ ኢትዮጵያዊ አርጉመንት ቢሰራ የሰራው አርጉመንት ሚሲንግ ዘ ፖይንት ፋላሲ ነው። ምክንያቱም መፍትሄው ከችግሩ ባሰና ቁጭ ይወጣል። ሬድ ሂራርሲንግ እንመልከተ። ኦፍ ዘ ትራክ ፋላሲ ይባላል። ትራክ ማለት የሩጫ ነው ታውቃላችሁ አይደለ? ኦፍ ዘ ትራክ ሲሆን ደግሞ ከሩጫ ትራክ ወተን የምንሰራው ፋላሲ ማለት ነው። ዚስ ፋላሲ ኦከር ዌን ኢንስቴድ ኦፍ ትራይንግ ቱ ፕሩቭ ኦር ዲስአፕሩቭ አዘር ቪውርስ ሳም ኦፍ አቴምፕት ቱ ቼንጅ ዘ ሳብጀክት ኢት ካን ኦልሶ ቢ ኮልድ ዳይቨርሽን ይባላል። ሽፍት ያደርጋሉ። አንዳንድ ሰዎች እያወራችኋቸው ስለሆነ ነገር እያወራችኋቸው ድንገት ሌላ ታሪክ ላይ ገብተህ ታገኟቸዋላችሁ። የእናንተን ሀሳብ ለማስቀየር ማለት ነው። ከፍቅረኛ ጋር እንዴት ናችሁ ስትላቸው ይገርምሃል ሎጂክ ፈተና ኤፕላስ ዩቲዩብ ቻናል ላይ አንብቤ ኤፕላስ አመጣው ቢላችሁ ሚሲንግ ይሄ ሬድ ሂራርሲንግ ማስቀየስ ነው። እዛ ጋር ተመልከት ብትሉሽ ባጭሩ ማስቀየስ ማለት ነው። እንደውም እዚህ ጋር እያነበብኩላችሁ በአማርኛ ፋ ተደርጎ ስላዘጋጀላችሁ ችግር የለም። ተናጋሪው ባነሳው ሀሳብ መሰረት እንደ መደምደሚያ ሀሳብ ላይ እንዳይደረስ ሲፈለግ ከተነሳው ጉዳይ ጋር የማይገናኝ ሀሳብ በማንሳት የመጀመሪያውን ሀሳብ መቃወም ማለት ነው። እንግዲህ ተፈሪ ዱዩ ነው ዛት አልማዝ ጎት ኤ ኢን ሎጂክ ታውቃለህ? ተፈሪ አልማዝ በሎጂክ ኤ እንዳመጣች ታውቃለህ? አስፋው ዩ ኖ ዛት ሺ ኦልዌይስ ዌር ኤ ሚኒ ስከርት ኤንድ ሺ አትራክት ቲቸር ዊዝ ሀር ሃልፍ ኔክድ ቦዲ ዛት ኢዝ ኢት ኤንድ ኖት ሀር ኦን ኢፈርት ሶ ስኮሪንግ ኤ ኢዝ ኖት ካይንድ ኦፍ ግሬድ ዛት ሺ ዲዘርቭ ፎር። አንዳንድ ሰው እንደዚህ አጋጥሟቸው አያውቅም? እከሌ እኮ መኪና ገዛ፣ ይገርምሃል እሱ ጠንቋይ ቤት ሄዳል እየተባለ ይወራል። ያወራነው እኮ ስለ መኪና መግዛቱ ነው እንጂ ጠንቋይ ቤት ስለመሄዱ አይደለም። አይደለ? ገባችሁ? እዚህ ጋም ያለችው ምሳሌ አያችሁ። አልማዝ ኤ አመጣች ሎጂክ ላይ ኤ አመጣችው በሎጂክ ሚኒስከርት ስለምታጠልቅ ምናምን ነው። እንደዚህ ይሄ ሬድ ሂራርሲንግ ነው። እንግዲህ በቀጣይ ደግሞ ፋላሲ ኦፍ እናያለን ማለት ነው። ፋላሲ ኦፍ እሺ፣ እነዚህ ፋላሲ ኦፍ ሪሌቫንስ አለ። ጥያቄ እንስራ፣ ግን ከዛ በፊት አንድ ነገር ፈልጋለሁ ከእናንተ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እኛ ይሄን ቪዲዮ ስናዘጋጅ ለእናንተ በጣም ብዙ ኢነርጂያችንን ሴፍ አድርገን ቪዲዮ ኤዲት ማድረግ ቪዲዮ መስራት ምን ያክል እንደሚያደክም መቼም ትረዱኛላችሁ። እንኳን እንደዛ አይነት ረጃጅም ቪዲዮዎች ቀርቶ አጫጭር ቪዲዮዎች በጣም አስቸጋሪዎች ናቸው። እሺ አሁን ሲቪል ሰርቪስ ኢምፕሎይ ስለ ፋላሲ ኦፍ ሪሌቫንስ ላይ ጥያቄዎችን እንስራና ይሄ ቪዲዮ 40 ደቂቃ አካባቢ ሆኗል። ስለዚህ ፋላሲ ኦፍ ሪሌቫንስን አይተን ቀጣይ ደግሞ ሌሎችን ለብቻ እየከፋፈልን ብናያቸው ሞር የተሻለ እንዲሆን አሰብኩ። ምክንያቱም ሌሎቹን ስንጨምር በጣም ይሄድብናል ማለት ነው። እና ጥያቄ እንስራ። ሲቪል ሰርቪስ ኢምፕሎይ ካንኖት ከረንትሊ ሊቭ ኦን ዘ ሚኒመም ዌጅ ዜርፎር ዘ ሚኒመም ዌጅ ሹድ ቢ አቦሊሽድ ዘ አርጉመንት ኮሜንት ዘ ፋላሲ ኦፍ ምናረገ ሲቪል ሰርቪስ ኢምፕሎይ የሲቪል ሰርቪስ ሰራተኞች ከረንትሊ
ሊቭ ኦን ሚኒመም ዌጅ በዝቅተኛ ገንዘብ ነው እየሰሩ ያሉት። ሚኒመም ዌጁ ደግሞ ሹድ ቢ አቦሊሽድ መሆን አለበት ማለት ነው። መልሱ ሚሲንግ ዘ ፖይንት ነው። የባሰ ነገር አመጣ። ምክንያቱም ኮሜንት ላይ እናንተ ታስቀምጡልኛላችሁ። እዚህ ጋር ኦፍ ኮርስ ዩ ዋንት ቱ ድሪንክ በደሌ ቢር። በትክክል አንተ በደሌ ቢራ መጠጣት አለብህ። ዋይ? ምክንያቱም ቢኮዝ ኦልሞስት ኤቭሪዋን ኢን ኢትዮጵያስ ድሪንኪንግ ኢት። ይሄ ወደ ብዙ ሰው በአንዱ ወገን ሰች አርጉመንት ኮሚት በአንዱ ወገን ነው። አየው፣ በአንዱ ወገን ፒቲ በማሳዘን ቫኒቲ የሆነ ተጨምንትን ሰዎችን፣ ይሄ ደግሞ ስኖበሪ ደግሞ ከፍ ከፍ በማድረግ ሰዎችን አለ የተባባል ነው። አቶ ብስራት ሃዝ ጀስት አርጊውድ አጌንስት ሪፕሌሲንግ ዘ ፐብሊክ ስኩል። አቶ ብስራት ምን አደረገ? ፐብሊክ ስኩሎቹም መዘጋት አለባቸው አለ። ሲስተም ዊዝ ዘ ኤክስፔንሲቭ ፕራይቬት ኤዱኬሽን። በፕራይቬት በውድ ትምህርት ቤቶች መተካት አለባቸው። ኦፍ ኮርስ ኢት ኢዝ ክሊርሊ ዋይ ሂ ቱክ ሂዝ ፖዚሽን ሂ ሃዝ 8 ችልድረን ኤንድ ሂ ዋንትስ ቱ ዘ ገቨርንመንት ቱ ኪፕ ፔይንግ ፎር ዜር ኤዱኬሽን። ሰች አርጉመንት ማለት አጠቃው። ይሄ በምን አጠቃው? ሰርከምስታንሻል። ምክንያቱም በቤተሰቡ ተንተርሶ ነው ያጠቃው። ገባችኋ? እንደዛ ነው። አን ኢምፕሎይ ሳይዝ፣ እዚህ ጋር ደግሞ አራተኛ አን ኢምፕሎይ ሳይዝ ቱ ሃር ቦስ፣ ሰራተኛዋ አይ ዲዘርቭ ኤ 2 months vacation with pay and if you don't agree to give it to me I am going to tell your wife about your time you had sex with me. the fallacy committed by employees። ሰራተኛዋ ምን አለችው? አይ ዲዘርቭ 2 months vacation፣ ለሁለት ወር መዝናናት አለብኝ። ምክንያቱም አይ አም ጎይንግ ቱ ቴል ዩር ዋይፍ አባውት ዛት ታይም ዩ ሃድ ሴክስ ዊዝ ሚ፣ ከኔ ጋር ሴክስ ስላደረግ ግንኙነት ስለፈጸምክ መዝናናት አለብኝ፣ ካልተዝናናው ለሚስት እነግራታለሁ። አስፈራራችሁ እኮ። ምን አረገችው? ለመነችው? አልለመነችውም። በሰው አፒል ቱ ፒፕል በህዝቡ ተወክላለም። ስትሮማን አይደለም፣ ፎርስ ነው። ፎርስ አያ ቢ ነው። የስተርዴይ ዶክተር ታደሰ ቶልድ ሚ ቱ ስቶፕ ስሞኪንግ። ሃሃ በት ዶክተር ታደሰ ሂምሰልፍ ስሞኪንግ ዩቱ ምንድነው? ዩቱ ነው። ምንም አንተ የኤዲ ሃውሚኒየም ኪው ዩቱ የሚባለው ማለት ነው። ለምን እንደሆነ ታውቃላችሁ? ዶክተር ታደሰ እያጨሰ ነው፣ ስለዚህ እኔም ባጨስ ችግር የለውም ብሎ ሳስብ ማለት ነው። ኖት ኤቭሪዋን። ስድስተኛ ኖት ኤቭሪዋን ካን ባይ አባይ ካር። ሁሉም ሰው አባይ ካር መግዛት አይችልም። ዚስ ካር ኢዝ ኦንሊ ፎር ስፔሻል ፒፕል። ይሄ መኪና የሚገባው ለስፔሻል ፒፕሎች ነው። አገነናቸዋ። በአንዱ ዋጋ ማለት ለአብዛኛው ሰው ነው። ቫኒቲ በማሳዘም ምናምን የሆነ ነገር የሆነ በማሳነስ ስኖበሪ ነው። ገባችኋ? ሰባተኛ I have cheated by my dishonest boss, my servants of package, and the last 5 weeks of pay. I have tried to find a new job, but the infection of my leg has keeps me bedridden. So you haven't got lend me 2000 ብር. I swear I will pay back you. ለመነው እኮ በቃ። ይሄ ምን ፒቲ ነው በቃ። አሳዘነው። ታምሜ ተጎድቼ ተበሳቆየ ፒቲ በቃ። እነዚህ ነው የምትመልሱት። በጣም ቀላል ነው የምላችሁም ለዚህ ነው ኤ ፕላስ ኢትዮጵያ ለሁላችሁም ይገባቸዋል። ስምንተኛ car accident is Ethiopia is claiming the lives of many in connect Ethiopia due to ill-trained drivers. Hey bro, look that beautiful and amazing car. አስቀየሰ ወሬውን እዚህ ጋር claiming of many in connect Ethiopia due to ill-trained driver ምናምን ስለ መኪና እያወራ አረ ተመልከት እዛች ጋር ቆኞ ኢቲስ 10 ሚሊዮን ብር ምናምን ምን አረገ? ሬዲ ራርሲንግ ነው። መንገዱን አስቀየሰ። ኦፍ ዘ ትራክ ይባላል በሌላ ንግግር። ዘጠነኛ ተስፋውን አርጊውስ ዛት ፒፕል ኦፍ ፐርሰን ትራሽ ቱ አናዘር ፐርሰን ትሬዠርስ ኖ ዋን ሹድ ቢ ሊስትን ሂስ አርጉመንት ሂ ኢዝ ዋን ሁ ሌንድ ሂስ ላይፍ ባይ ኮሌክቲንግ ትሬዠር ፍሮም ትራሽ ዘ ኮሚትድ ፋላሲስ። ምንድን ነው አርጉመንት አጌንስት ዘ ፐርሰን? አቢዩሲቭ አይደለም፣ አጌንስት ነው። ምንድን ነው? ቢ ነው። አርጉመንት አጌንስት ዘ ፐርሰን ኦር ሲርካምስታንሻል ነው። ገባችኋ? በደንብ ምክንያቱም በደንብ እያያችሁ ነው። ኖ ዋን ሊስትን ሂስ አርጉመንት ሂ ኢዝ ዋን ሁ አስቀየሰና በቃ ሰርከምስታንሻል አካባቢው ባለው ጉዳይ አጠቃው። አስረኛ የኢትዮጵያ ፌዴራላዊ ኤፌድሪ ኮንስቲቱሽን አዝ ጋራንትድ ሲቲዝን ቱ ዘ ራይት ቱ አሴምብሊ የመሰብሰብ መብት አላቸው አለ። ዜርፎር ሰለሞን አዘ ራይት ቱ አሬንጅ ፓርቲ ሳምቦዲ ሰውም ዘ ፋላሲ ኮሚትድ ምንድን ነው? ይሄማ ጀነራል የሆነው ህግ ነው አይደለ? ወደ እንትና ተቀበለና ያን ጀነራል ነው አጠፋ። አሲደንት ነው። ጀነራል ወደ ስፔሲፊክ ቀየረው። አሲደንት ቅድም አይተናል።
ፒዲኤፉን አስቀምጥላችኋለሁ ደስ የሚለው 11ኛ ኤቭሪ ቢሊቭ ዛት ዜር ኢዝ ሶል ሁሉም እምነቶች ሶል እንዳለ የሚያምኑ ዘስ ዩ ሹድ ኦልሶ ቢሊቭ ኢት ዘ ኢንተርፈረንስ ኮሚንስ ዊች ካይንድ ኦፍ ፋላሲ ኤቭሪዋን ቢሊቭ ዛት ዜር ኢዝ ሶል ሁሉም ሰው ሶል ያምናል ዘስ ዩ ሹድ ኦልሶ ቢሊቭ ይሄ በቃ በአንዱ ወገን ነው ማለት ነው። ስለዚህ ቢ ነው ኤዲ ፖፕል የሚባለው አፒል ቱ ዘ ፒፕል ፋላሲ ላይ ያለው ማለት ነው። በአንዱ ወገን አፒል ቱ ዘ ፖፕል ቢ ላይ 12ኛው a fallacy in which an opponent's position is depicted as being more extreme or unreasonable than thus justified by what was actually asserted is called a fallacy which opponent's position is depicted as being more extreme or unreasonable ምክንያት እንደሆነ አድርጎ ስትሮማን የሰውየው ማንነት ማጥቃት በደንብ ተመልሳቸው አንብቡ። ኖት መያዛችሁን ደግሞ አትርሱ። እሺ 13ኛ ኢፍ ኢት ሬንስ ዝናብ ከዘነበ ዘን ዘ ድሮአውት ዊል ኢንድ ድሮአውት አይኖርም ድርቅ አይኖርም ዘ ድሮአውት ሃዝ ኢንድ ዜርፎር ኢት ሬንድ ዊች ካይንድ ኦፍ ፋላሲ ማለት ኢፍ ሬንስ ዝናብ ከዘነበ ድሮአውት ዊል ቢ ኢንድ ድርቅ አይኖርም ዘ ድሮአውት ሃዝ ኢንድ ድሮአውቱ አለቀ ዜርፎር ስለዚህ ዘንቧል ማለት ነው። ስለዚህ መልሱ ምንድነው? ኢ ነው። ኤም ሲም ይሆናል ፎርማል ፋላሲም ነው። ሁለተኛ ዲዳክቲቭ ፋላሲም ነው ማለት ነው። ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ትሩ ኢንፎርማል ፋላሲ ካን ቢ አይደንቲፋይድ ባይ ሜር ኢንስፔክሽን ኦፍ ፍሮም ስትራክቸር ኦፍ አን አርጉመንት ቢ ፎርማል ፋላሲ ካን ቢ ኦንሊ አይደንቲፋይድ ባይ ሜር ኢንስፔክሽን ኦፍ ኮንተንት ኦፍ ፎርማል ፋላሲ ላይ ቅድም እንደነገርኳችሁ ኢንፎርማል ፋላሲ ከተባለ አይደንቲፋይ ሜር ኢንስፔክሽን ባይ ስትራክቸር ኦፍ አን አርጉመንት አይደለም። ስትራክቸር ይሄ ፎርማል ፋላሲ ነው፣ ኢንፎርማል አይደለም። ፎርማል ፋላሲ ካን ቢ አይደንቲፋይድ ሜር ኢንስፔክሽን ኦፍ ዘ ኮንተንት ይሄ ደግሞ ይሄ ስትራክቸር ነው እንጂ ኢንስፔክሽን ኦፍ ኮንተንት አይደለም። ሶስተኛ ፎርማል ፋላሲ ካን ቢ ኦከርድ አት ቦዝ ዲዳክቲቭ እና ኢንዳክቲቭ አለ። ይሄ ዲዳክቲቭ ላይ ነው እንጂ ኢንዳክቲቭ ላይ አለ። ኢንፎርማል ነው። ስለዚህ መልሱ ዲ ነው። ኢንፎርማል ፋላሲ ካን ቢ ኦከርድ ቦዝ ዲዳክቲቭ እና ኢንዳክቲቭ አርጉመንት። ይሄም ፈተና ላይ ብዙ ጊዜ ይመጣል ትሩ ፎልስ ላይ። እሺ እንግዲህ ከኢንፎርማል ፋላሲን ጨርሰናል። ቀጣይ ደግሞ ፋላሲ ኦፍ ዊክ ኢንዳክሽን እናያለን ማለት ነው። ይሄ ቪዲዮ 100 ላይክ ከገባ ቀጣይ ቻፕተር የሚለቀቅላችኋል ማለት ነው። ይሄ ቪዲዮ 100 ላይክ እንዲገባ የራሳችሁን አስተዋጽኦ ማድረግ ትችላላችሁ ላይክ እያደረጋችሁ። ይህን ፒዲኤፍ እንደነገርኳችሁ ይሄ ቪዲዮ 100 ላይክ ከገባ በእርግጠኝነት ቴሌግራም ቻናሌን አስቀምጥላችኋለሁ። የቴሌግራም ቻናላችን ሊንክ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ከ10 ሺህ በላይ ተከታዮች ያሉ ቻናሎች አሉ። እዛ ላይ ገብታችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ሙሉ ማብራሪያዎች አሉ። ቀጣይ ቻፕተር ይሰራል። 6 ፋላሲ ይቀራል። ከቀጣይ ፋላሲ 6 4 2 2 እያንዳንዱ እናደርጋለን ማለት ነው። አይ ቲንክ ጥሩ ነገር እንዳገኛችሁበት እርግጠኛ ነን። ሁላችሁም ኤ ፕላስ እንድታገኙ የቻልነው እናደርጋለን። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡ ደስ ይለናል። እንግዲህ ተጨማሪ መረጃዎች ካሉ እናሳውቃችኋለን። ቀጣይ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ። የቀጣዩን ቪዲዮ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ።